አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውዶችዬ ሰላም ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ ረብል ዓለሚን። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁኝ። በያላችሁበት አላህ ይጠብቃችሁ፣ አላህ ይጠብቀን፣ ሀገራችንንም አላህ ሰላም ያድርግልን እና እንዴት ናችሁልኝ ሀባይብ? ጀዛኩም አላሁ ኸይረን፣ አላህ ያክብርልኝ ውዶችዬ። እያበረታታችሁኝም ነው። ያው ሀይቹ ገተር ብዬ ነው የምቀርጽላችሁ ሌላው ቦታ ስለማይመች፣ ምክንያቱም ሌላ ቦታ ልቀርጽ ብል አረቦቹ ስለሚያዩኝ ይቆጣሉ። አረ እንደውም በአንድ ቀን ነው የሚያባርሩኝ ቪዲዮ መስራቴን ስለማያውቁ ማለት ነው። አረቦችን ደግሞ ታውቃላችሁ። እና ለዛ ነው ሀይቹ ገተር ብዬ የምቀርጽላችሁ ማለት ነው። እና እንዴት ናችሁልኝ? ሰላም ናችሁ ወይ? ስራ፣ ጤንነት፣ አፍያ አብሽሮ በርቷ አላህ ያበርታን እላችኋለሁኝ። ከትላንት ወዲያ በሰራሁ ቪዲዮ አንዲት እህቴ ማለት ነው እውነት ነው ወይ ብለሽኛል የኔ ውድ እህት። እውነት ነው። ምክንያቱም አሁን ሳይሆን ግን ትንሽ ቆይቷን ወላኪን እንዲያውም ብዙ ነገራቶች አሉት። እኔ በሶሻል ሚዲያ መግለጽ ስላልፈለኩ እንጂ ብዙ ታሪክ አለው ልሻለሁ የኔ ውድ እህት። ጥያቄሽ የተመለሰልሽ ይመስለኛል ማለት ነው። እና እንዴት ናችሁልኝ? በተረፈ ሰላም ናችሁ ወይ? እና አበረታቱኝ እላችኋለሁኝ። የኔን ገጠመኝ እስኪ ልንገራችሁ ማለት ነው። እኔ አዲስ መጥቼ ማለት ነው ከዚህ ሀገር እኔ በመጣሁበት ሰዓት በጣም ስራ የለም ነበርና ተቅሪበን ወደ 4 ወር ቁጭ ብያለሁ አንድ ስራ ሳልሄድ ማለት ነው። አሁን አዲስ ስራ ሰደዱኝና ስራው እንዴት ነው? በርቺ፣ ጠንክሪ፣ ሁሉም እንዲሁ እያሉ ዛሬ ነገ ቋንቋውንም ስራውንም የሚለምዱ አሉኝ ማለት ነው ከቤት ያሉት። ወላሂ በአሁኑ ሳይው ያን ስራ በጣም ትንሽ ነው። ቤቲቱ 2 ክላስ ናት። ሽንት ቤቱ ደግሞ 2 ነው። ሴት ቤቱ ባል የላትም፣ 2 ልጅ ያላት ወንድና ሴት ማለት ነው። ሰዎች እንኳን 3 ናቸው፣ ግን ቤቱ በጣም ትልቅ ነው። እኔ ሀሄ አልሰራም ሀይ ምን አሸን ብዬ በቁም ያሮህን ማወጣ ብዬ አልኳቸው ማለት ነው። ጠንክሪ እንኳን ብል ወይስ ሰምቼ ጥዬው ወጣሁ ቤቱ ትልቅ ነው ብዬ። ምክንያቱም የመጀመሪያ ጊዜ ያየሁ ነው። እኔ የማውቀው ያን ነው ሳር ቤት አዳራሹን እንጂ የታውቂ እና ብዙ ጊዜ ስቁብኝ ነበር። 5 ክላስ ቤት አልሰራም ብላ ጥላ ወጣ እያሉ በኋላ ሌላ ስራ ደግሞ መጣልኝ ማለት ነው። እልቅ የበኋለኛው በጣም ትልቅ ነው ቤቱ። ያው ሹጋ ነው ወላኪን ግን በጣም ትልቅ ነው። አሂ ደግሞ እንዲያልወጣ አሁን ሂጅ እንደገና ቁጭ ልል አይደለ 3 ወር 4 ወር ደግሞ ብዬ ራሴን አሳመንኩኝ። በቃ ጠናከርኩ። ሀዛ ስራ ደሞዝም አነስተኛ ነው። ከአመት በላይ ሰራሁበት። እንግዲህ ሴትዮይቱ በጣም ስኳር አለ፣ በጣም ትጮሃለች። እኔ ብትጮህ ብትሳደብ ምን ብትል ቋንቋ ስለማያውቅ ዝም ብዬ ጥርሴን እያገጠጥኩ አምሼ ብዙ ወር አሰራሁበት፣ አመት በላይ ማለት ነው። በኋላ አንድ ቀን ብዙ ጊዜ ግን ስራዋ ጎበዝ ነበር፣ ግን ቋንቋ አይገባትም ትላለች ማለት ነው። እየደወለ ለነሱ ምላስ እየተናገረ መቼም አረቦች ታውቃላችሁ ለምላስ አይጠየቁም። ቁርስ ሊበሉ ምሳቸውን ማለት ነው። ሻጣ አንጭልኝ አለች ማለት ነው። እኔ ምን ውስጥ ይላታለሁ ሀክፍሏ ሂጄ ቦርሳዋ ወሰርኩላት ሻንጣዋን ማለት ነው። ከዛ ጮኸይ ቋንቋ የማይገባት እያለ ልጆቹ በሳቂሉ እና አዲስ ሲኮን ወላሂ የአሁኖቹ ግን ማሻአላ ጎበዞች ናቸው። እኔ ግን በመጣሁበት ሰዓት ብዙ ቋንቋ አድካሚ ነበር። የአሁኑ ችግሩ አዲስ አበባም ስለሚማሩ እና ይህን ታሪክ አሳልፍ ያለሁ ደግሞ አንዴ ሱቅ ይዛኝ ሄደችና የሆነ እቃ እንዲያንጠላጥልላት ማለት ነው። አሁን ያንን እቃ አንቺ ያዥ አለችኝ። ትግደሪ አለችኝ። ይሄ ዋግደር ቆይ የሚባለው ትግደሪ ስትለኝ ላወላው የሚመራ ማግደር እላታለሁ። ጠይቢ ዛማ ትግደሪ ጂቢ ስትል ላላ ወላ ማግደር። እኔ እኮ እግደር እያልኩ ነው፣ ግን ቋንቋ ለማወቅ ብዙ ጊዜ ስቁብኝ ነበር ማለት ነው። እና አረ ብዙ ታሪክ አለው። ብቻ ግን እንዲያላስረዝምባችሁ ብዬ ነውና እና አበረታቱኝ እላችኋለሁ ውዶችዬ። እያበረታታችሁኝም ነው። ክበሩልኝ በያላችሁበት። አላህ ይጠብቃችሁ፣ አላህ ይጠብቀን። ሀገራችንን አላህ ሰላም ያድርግልን። አረ እንደው ሁላችንንም ስደት በቃ ብሎ የርፈት እንጀራ ይስጠን እላችኋለሁኝ። የሰው ሀገር እንኳን በቃ ይበል። የሰው ሀገር አይሞላም የምር ሁሉን ወላሂ። ብቻ ግን አልሐምዱሊላህ ስደት ግን ለኛ ስደት መምህራችን ነው ብዬ አስባለሁኝ። ብዙ ነገራቶችን አስተምሮና የውሃ ቤተሰብን ብንለይም ሳለ አልሐምዱሊላህ ረብል ዓለሚን ብዙዎቻችንን ደግሞ ተቀይረንበታል። አይ መሀል ደግሞ ያልተቀየርንም አለን። ይሄ ደግሞ አላህ የወሰነው አላህ ወዶና ፈቅዶ ሁን ያለው ነው የሚሆነውና እና እንደዛ ነው እላችኋለሁኝ። አበዛሁባችሁ ደቂቃ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱሁ።